አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ውድ ሀገሬ ልጆች፣ አልሐምዱሊላህ እኔ ሰላም ነኝ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። ጧት ተነስቼ በነገራችን ላይ ጧት ተነስቼ የተኛሁበትን ቶሎ ካላስተካከልኩኝ ቀኔም እንትን አይመስለኝም ዝም ብዬ ሳስበው ማለት ነው። እና ጧት ተነስቼ ቡና የኔስካፌ ውሃዬን ጠድ አድርጌ አልጋ ነው የማስተካክለው ማለት ነው። ያው አልፎ አልፎ ያው እንትን ካልኩ በኋላ ነው፣ ግን እንደዛ ነው። ተነሳሁኝ፣ የተኛሁበትን አስተካከልኩ። ክፍሌን ነው መጀመሪያ የማጸደው። በነገራችን ላይ ታውቃላችሁ፣ ከጽዳት ለራሱ ሲጀምር ክፍሌን ነው የማጸደው። እና ሴትዮዋ ትናደዳለች አንዳንድ ጊዜ ማለት እና ከዛ ያው ስነሳ እንትን ነበር ሁሪ፣ እኛ ሀገር ሁሪ ነው የምንለው እና ጉም ይሉታል እዚህ ሀገር። ጉም አይደለም እዚህ የሚሉት አላውቅም እንደሆነ፣ ጉም እኛ ሀገር ነው። እና ዛሬ ምሳ እሁድ ስለሆነ ሰውናት ቤት ነው የምንሄደው እና ብሪያኒ የምሰራው እኔ ብቻ ነኝ እዚህ ሀገር። በነገራችን ላይ ምግብ የለመድኩት ዱባይ ነው። በገዛች ስለምጂ በጣም ምግብ የሚወዱት ማለት ነው። እየሰራሁ ነው፣ ግን ምግብ ስሰራ የፈለገ ቢደክመኝ በደስታ ነው የምሰራው። ለምን እንደሆነ አላውቅም። ምግብ መስራት እወዳለሁ ማለት ነው። ደጋግሜ የተናገርኩኝ መስራት እወዳለሁ እያልኩት እና ይሄ ምግብ ደግሞ በጣም ነው ጊዜ የሚፈልገው። እቃ ያቆሽሻል፣ እንትን ጋዝም ያቆሽሻል፣ የሆነ ጊዜ ያቃጥልባቸዋል እንጂ ተሰርቶ ስታዩት ምናምን በጣም ነው ደስ የሚለው። እንደምታዩኝ እየሰራሁ ነው ማለት ነው። እና የሚገርማችሁ ነገር ቆይ እያልኩኝ እዚህ ጋር እየሰራሁ በጣም ነበር እየራበኝ ያለው ማለት ነው። ግን እኔ በዚህ ሰዓት ማለቅ አለብኝ ስላለች በዛ ሰዓት እንዲያልቅ ብዬ ቶሎ ጨርሼ በሰሙት ተማም ነገር ተብሎ ከዛ አርግጥ ማለት ነው። እና ምን ለማስፈልግ ነው እኔ ብቻ ነው አላውቅም። ብዙ ጊዜ መዳም ቅመሞች ተነስተን ጧት ኔስካፌ ነው የምንጠጣው ማለት ነው። እና ቆይ አሁን ጨርሼ እበላለሁ፣ ቆይ አሁን ጨርሼ እበላለሁ እያልኩ ያው ሰዓቱ ሄድብኛል። እና ያው ምሳዬም ቁርሴም እራቴም አንድ ላይ ነው የምበላው። እና ያው አልሐምዱሊላህ አትክልት አለ እዚህ ቤት፣ አትክልት እበላለሁ እንጂ እየገረመኝ ነው የራሴ ስራ ማለት ነው። ምንም እኮ ጊዜ የሚያቃጥል ነገር አይደለም የሚሰራው። ቁርስ ለመብላት የሆነ ሳንዱች ነገር ጠቅልዬ ነው የምበላው፣ ግን ለራሴ ስለሆነ በጣም ሸክም የሚሆንብኝ ማለት ነው። እና ሰራውኝ፣ ከዛ ወሰድኩላቸው። በጣም በደስታ መስግናውኝ በሉት ማለት ነው። የሚያናደኝ ነገር ምን እንደሆነ ልንገራቸው። እኔ ስንት ነገር ለፍቼ ሰርቼ የምትመሰገነው ሴትዮዋ ናት፣ መዳሜ ናት የምትመሰገነው። አነድም